አሎ ተመልሼ መጥቻለሁ። ይሄ የሚሰራው በእኛ ሀገር በኢትዮጵያ የጅቅላ ወይም አቦይ ራስ ይባላል። በዚህ ሀገር ደግሞ ሻምቡና ይባላል። ያሳየኋችሁ መካከል እና በጣም ነው የሚጣፍጠው። ቆንጆ ነው። ቆንጆ አድርጋችሁ ከሰራችሁ በጣም ነው የሚጣፍጠው። ቆንጆ ነው። ይሄ ደግሞ ቲማቲምና የፈረንጅ ቃሪያ የማያቃጥለው፣ ይሄ ደግሞ የሚያቃጥለው የሚጥሚጣ ቃሪያ ነው። በጣም ነው የሚጣፍጠው። አሁን ወደ ጨረስኩ ስለወጫ ነው። እዚህ አንድ ላይ ብዙ አላቆየሁም። ቶሎ ነው የሚዋጣው፣ ምክንያቱም እየበቃ ስለሆነ ማለት ነው። ከዛ የጨማምረው ቅመማ ቅመም ትንሽ ይኸው እንደሚታወቀው ትንሽ ቅመም ነው። ክሎቭ ነው ወይም ነበር በአማርኛ ነጭ ሽንኩርት ፓውደሩ። ደግሞ ፌፋ አይሴካፋ ፓውደሩ ያለ ወይም የስጋ መጥበሻ ደረቁ ያለ ካላችሁ ጥሩ ነው። እኔ መልክ ባለኝ ግን አሁን ወደ ወላልቶ ስጋ ደግሞ ከሁሉም አይነት ያለ ነው። አንድ እጄ ይዤ ስለምቀርጽ ነው። ይሄኛው ማጅ መረቅ ይባላል። የአትክልት ነው ግን የጾም አለ የጾም ነው የአትክልት ነው። ምክንያቱም እኔም ጾመኛ ስለሆነ ስለጾም ማጅ መረቅ ነው። ትንሽ እርድ ወይም ኬሪ በእኛ ሀገር እርድ ነው የሚባል ያወርድ ነው። በተለይ በጾም ሰዓት እንደዚህ ጥሩ ነው እና አመሰግናለሁ። አዲስ ጀማሪ ነኝ። ሰብስክራይብ አድርጉኝ፣ ሼር አድርጉኝ። አመሰግናለሁ።